أعوذ بالله من الشيطان الرجيم وأنكحوا الأيام منكم والصالحين من عبادكم وإمائكم إن يكونوا فقراء يغنيهم الله من فضله والله واسع عليم صدق الله العظيم. نعم. السلام عليكم وعليكم السلام ورحمة الله وبركاته. مقبات أرهبوا يريقبوا يا السلام الله. عليكم. وعليكم السلام እንዴት ورحمة ነው? الله. ሰላም ነው? كيف متو؟ እንደምን ነው? ሰላም ነው ወይ? ሰላም ነው? አማን ነው? አልሐምዱሊላህ። እንዴት ነህ? እንዴት ነው? ሰላም ነው? አማን ነው? ይህ በዚህ በጠራራ ሳይከት መጡ። የሆነ ትልቅ ሀጃ ገጥሞኝ በደውል ደግሞ ስልክ አነሱም። ስልክ እኮ የሆነ ቁርአን አፍዛለሁ ብዬ ረመዳን እየመጣ ስለሆነ አዎ ሁሉም ሰው ስለምሰልም ያው የተወሰነ ቁርአን ቀራለን ብዬ ነበር። እንደዚህ ነው ጊዜም እኮ ጉዳዩን በስልክ የሚወራ አይደለም። ኦኬ እሺ፣ በአካል የሚወራ ጉዳይ ስለሆነ ምን ነበር ያ ደርሶ ማግኘት ስላለብኝ ነው። ችግር የለውም ኢንሻአላህ። ሀጃው እንግዲህ ኢንሻአላህ ያው ቀለል አድርጎ ለመናገር ያክል ያው ልጆትን ለልጄ ለማለት ነው እሱ ጋር የመጣሁት። ልጄን ለልጅክ? አዎ ያ ረህማን፣ ይሄን ነገር እኮ ትንሽ ሰምቼ ነበር። ማለት ምን ያህል እውነት እንደሆነ እኮ አላወኩም። እስቲ ልጅክ ስንት እግር አለው? ልጄ 2 እግር አለው አላህ የሰጠው። እሺ ተጨማሪ ቁሳዊ ነገር ከሆነ ደግሞ ያው አንድ መኪና አለው። መኪና አለው? ማሻአላህ ማሻአላህ። የልብስ መኪና አለው። የልብስ መኪና? አዎ በደንብ ነው የሚሰፋበት። ሐውለ ወላ ቁወተ ኢላ ቢላህ። እሺ ሐጅስ በሳምንት ስንት ጊዜ ነው የሚመላለሰው? ሐጅ በአመት አንዴ ኡምራ ሄዳል። ሐቢቢ ሐጅ ያልኩህ ከሆነ አስመጪና ላኪ ነው ወይ ዱባይና ቻይና ሄዶ እቃ ያስመጣል ወይ ለማለት እኮ ነው የፈለኩት። እሱ እንኳን ሲባል ነው የሚሰማው። ቻይና እንደ ኢትዮጵያ መጥቶ ነበሩ፣ እነሱን አይተዋል። ዱባይ ደግሞ በቴሌቪዥን ነው። ብዙም የሚያውቀው ነገር የለም። ኢማንስ አለው? የተወሰነ ኢማን ማሻአላህ ፉል ነው 100%። ይሰግዳል፣ ይጾማል። ኢማን ብሎ ማለት ፓውንድ፣ ዶላር፣ ዲናር ይሄ እኮ ነው የምልህ። ይሄንን እሱን እየሰራ ነው እንጂ ምንም ነገር የለውም። ማስተዳደር ይችላል፣ አቅሙን አለው። እሺ አቅሙን አለው፣ ችግር የለውም። ለማንኛውም ሌላ ጊዜ ይመለሱ እስቲ። ማሻአላህ ባረከላሁ ፊክ ኢንሻአላህ። ምን ያደርጋል አላህ ብለ በዚህ ሰዓት በአኺሩ ዘማን ደግሞ ልጄ በሁለት እግሯ ትሄድ እንዴ? ሐውለ ወላ ቁወተ ኢላ ላ ሐውለ ወላ ቁወተ ኢላ አላህ በተከበረው ቁርአን ወአንኪሑ الأيام منكم من عبادكم والصالحين إلى الله تبارك وتعالى ምስር ያላቸውና ባለቤት የሌላቸው አጋቧቸው። إن يكونوا فقراء يغنيهم الله من فضله ደሃ ከሆኑ ምንም ነገር የሌላቸው እንደሆኑ አላሁ ተባረከ ወተዓላ ከትሩፋቱ ከረህመቱ ያብቃቃቸዋል ይላል። ይሄ ለምንድን ነው የከለከልኩት? ግን ቁርአን የወረደው እኛ ልንሰራበት ነው። አቡል ፈድል እስቲ መለሱ እስቲ። ኢንሻአላህ ማሻአላህ። እስቲ ልጁት ተውሂድ አለው? አዎ በደንብ አለው። ይሰግዳል፣ ይጾማል፣ ኢባዳ ላይ ጠንካራ ነው። 5ቱን አውቃት ሰላት በትክክል ነው የሚሰግደው። ነብያችን ሰለላሁ ዐለይሂ ወሰለም የተናገሩት ሐዲስ ብሎኝ ነው ኢዛ ጃአ ኢለይኩም መን ተርضون ዲነሁ ወኹሉቀሁ ፈዘውጁ፣ ወደ እናንተ በሚመጣ ጊዜ አኽላቁንና ዲኑን የምትወዱ ሰው ፈዘውጁ ይላሉ። ስጡት ስለምሉት የነብዩ ዐለይሂ ሰላቱ ወሰለም ሐዲስ ብሎኝ ነው። እኛ ደግሞ በሰማነው ነገር ማንሰራ ከሆነ ከእስልምና ውጭ ነን። ነብያችን ሰለላሁ ዐለይሂ ወሰለም ሰሂህ በሆነ ሐዲሳቸው ኸይሩ ሰዳቅ አይሰሩሃ፣ ሰዳቅ የሚባል ማህር የሚባል ነገር አለ። ማህር ብሎ ማለት ለምሳሌ ያንተ ልጅ ለልጅ የሚሰጠው ነገር አለ። ያ ነገር ቀለል ያለች ነገር ነው፣ በጣም ኸይር የምትሆነው አላህ ዘንድ ይላሉ። በስዋክም ይፈቀዳል። በስዋክ አዎ፣ ላ ሐውለ ወላ ቁወተ ኢላ ቢላህ። ስዋክ ይሄ አይደለም፣ ይሄ የርሱ አይደለም። አይሆንም። ይሄ በስዋክም በጫማም ይፈቀዳል። ሀቢቢ ስዋክ ስልህ እንግዲህ ይሄ አይደለም፣ ግን ሐዲስም ብሎ ይሄ ነው። ነገር ግን ትንሽ አይከብድህም እንዴ ለአላህ ብለህ? ለማንኛውም ሰጥቻለሁ ኢንሻአላህ። አሁን እንትመለና ኢንሻአላህ ትመለሳለህ ሌላ ጊዜ። ላ ሐውለ ወላ ቁወተ ኢላ ቢላህ። የተወደዳችሁና የተከበራችሁ የአብዲቱ ታዳሚያን በዚህ ሰዓት ነብያችን ሰለላሁ ዐለይሂ ወሰለም ሴት ልጅ ውድ መሆኗን ያውቃሉ። ነገር ግን የሰው ልጅ ወንጀል እንዳይሰራ ዝሙት እንዳይሰራ በአንድ ስዋክ ነው ሐላል ያደረጉት፣ በጫማ ነው ሐላል ያደረጉት። በአሁኑ ሰዓት ሰው ብርን ነው ኢማን ብሎ የጠራ ያለው። ዱባይና ቻይና መሄድ ነው እንደ ሐጅና እንደ ዑምራ የሚቆጥረው። ፕሊዝ ተከልከሉ። የተወደዳችሁ የተከበራችሁ የሙስሊም ቲዩብ ታዳሚያን ወከዛሊክ የአብዲ ቲዩብ ታዳሚያን የኻሊቃችን የራዝቃችን ሰላም በእናንተ ይሁን እያልኩ ኢንሻአላህ እንግዲህ በሌላ ጊዜም ተመልሰን እንመጣለን። ወብላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ከወደዳችሁ ላይክ ሼር